በኢትዮጵያ ታሪክ ውስጥ ነፃነት፣ ሉዓላዊነት ገዝፈው ይታያሉ። አርበኞች ደግሞ ሉዓላዊነትን አስከብረው አሸጋግረዋልና ኢትዮጵያዊ ሁሉ ይኮራባቸዋል። የአህመድ ቤተሰብም አንዱ ነው። በሀገሬ ኢትዮጵያ ታሪክ ውስጥ ሌላ ሀቅ ጎላ ብሎ ይታያል። በተፈጥሮ ሀብታም ሀገር ረሃብና ተረጂነት። ሉዓላዊነት የሚረጋገጠው በጦር ሜዳ ድል ብቻ ሳይሆን በኢኮኖሚ ምህዳሩም ግዙፍና ነፃ በመሆን ጭምር ነው። ታዲያ ድህነትን መርታት ላይ በመድከማችን አርበኞች በመስዋዕትነት ያስከበሩት ሉዓላዊነት በዚህ ትውልድ ጎዶሎ እንዲሆን አስገድዷል። በምዕራብ ሐረርጌ ዞን ገመቺስ ወረዳ ዴፎ ቀበሌ የሚኖረው አህመድም ከዓመታት በፊት ሕይወቱን ለማቆየት የነበረው አማራጭ አንድ ነው፤ ለእርዳታ እጁን መዘርጋት። ቆንቆኛችሁን ደንደኝ ጉየት የሮ ሰድኛችሁን ደንደኝ ፑሊን ዴማ ዙሪያቹ በቀን 3 ጊዜ መመገብ አይታሰብም። ራሴን ለማኖር ሸክም ሰራ ነበር። ጧት ከበላው ምሳ አይታሰብም። ራት ከተገኘ ግን እበላለሁ። በሴፍቲኔት ታቅፈው ስንዴ እየተሰፈረለት ኑሮውን የገፋባቸው ዓመታት በማንነቱ ያፈረባቸው ነበሩ። አላሁ አክበር። በእነዚያ በእርዳታ በኖረባቸው አስጨናቂ ቀናት አምላክ ብርታቱን እንዲቸረው ምሕረቱንም እንዲያወርድለት መማፀን የአህመድ የዘውትር ጸሎቱ ነበር። ይህ አካባቢ ከዓመታት በፊት ተጎሳቅሎ እንደ አህመድ ያሉ አርሶ አደሮችም የችግር ጊዜ ያሳለፉበት በምዕራብ ሐረርጌ ዞን የሚገኘው የገመቺስ ወረዳ ነው። አሁን መስኩ በማሳዎች አጊጧል። አረንጓዴ መልበስም ጀምሯል። ጥሩ ቀን ላይ መሆኑን ገበያውም መስክሮልኛል። የመኸር ምርት ተሰብስቦ ወደ ጎተራ የገባበት ወቅት ነው የመጣሁትና ገበያው በተለያዩ የግብርና ምርቶች ተጥለቅልቋል። ደስ የሚል ነገር ነው የሚታየው። በደንብ እየገባ ነው። እንግዲህ የቁኒ ሰኞ ገበያ ተፈልጎ የሚታጣ የግብርና ምርት የለም ማለት ይቻላል። የአህመድ የችግር ጊዜ ቢራዘምም አልተንበረከከም። ባለፉት 6 ዓመታት ውስጥ ከተረጂነት ለመውጣት ችሏል። እነሆ ዘንድሮ ከፍተኛ ምርት የሚሰጠውን በመኸር የዘራውን የማሽላ ማሳውንም እየሰበሰበ ነው። በልልን ለፈበራን አንቆቴ ሄክታር ተኮ ይሆን ቅንዲ ሰዴት ጃማ ቅንዲ ሰዴት ተራ አፍሩ ቢሽንጋን ቆቴ ዘንድሮ ያረስኩት መሬት ስፋት 1 ሄክታር ወይም 8 ጥማድ ነው። 4ቱ ማሽላ፣ 4ቱ ደግሞ በቆሎ ነው። የዘራነው ምርጥ ዘር ሲሆን ያረስነው በክላስተር ነው። ከበቆሎ 20 ኩንታል ከማሽላ ደግሞ 25 ኩንታል አገኛለሁ ብዬ እጠብቃለሁ። ከ2010 ወዲህ በስፋት መተግበር የጀመረው የኩታ ገጠም እርሻ ስልት እንዲሁም ግብርናውን የማዘመን መርሃ ግብር አነስተኛ ማሳ ያላቸውን አርሶ አደሮች ምርታማነት ከፍ እንዲል ያደረገ ነው። ይህን ተከትሎም ከተረጂነት የሚላቀቁ ቤተሰቦች ቁጥር እያሻቀበ ሄዷል። እንደ አህመድ ያሉ ታታሪዎችም ከቤተሰብ ፍጆታ አልፈው ለገበያ እያቀረቡ ነው። ገለነኸ ዋጋቲ ጨራቁዳ 6-7 ዓመታት ወዲህ አፈርና ውሃ ጥበቃ በደንብ ሰርተንና መዳበሪያውን በየማሳው እንዲጠቀምና ምርታማነትን እንዲጨመር እያደረግን ነው። ከዚህ ተነስቶ ምርታማነታችንንም እየጨመረን ያለው ከተረጂነት ወደ ምርታማነትን ብሎ እቅድ ይዘን እየሰራንበት ነው ያለው። ከ2010 ወዲህ አጠቃላይ የግብርና ምርት በ200 ሚሊዮን ኩንታል ጭማሪ አሳይቷል። የኩታ ገጠም እርሻ ስልት መስፋፋት ግብርናን የማዘመን
የማዳበሪያና የተሻሻሉ ዝርያዎች የማቅረብ ሥራው ከመቼውም ጊዜ በላይ ተጠናክረው መሰራታቸው ለግብርና ምርት እድገቱ አስተዋጽኦ ማበርከቱን ነው ጥናቶች የሚያመላክቱት። የሀገሪቱ ግብርና በአየር ንብረት ለውጥ እየተፈተነ ነው የሚገኘው። ታዲያ እንደ አህመድ ያሉ ዝናብ ላይ ጥገኛ ለሆኑ አርሶ አደሮችም ማነቆ ብቻ ሳይሆን የመጪው ጊዜ ስጋትም ጭምር ነው። የድርቅና የረሃብ ታሪካችን እንዳይደገም የሚያስችል ብሎም የግብርናውን ምርታማነት ማዝለቅ ዓላማው ያደረገ ድንበርና ትውልድ ተሻጋሪ ተጽዕኖ ያለው መርሃ ግብር በጠቅላይ ሚኒስትር ዶክተር አብይ አህመድ አነሳሽነት ተጀምሯል። የአረንጓዴ አሻራ መርሃ ግብር። የአረንጓዴ አሻራ መርሃ ግብር ተራቅቶ የነበሩ የገመቺስ ወረዳ ተራሮችን አረንጓዴ አልብሷል። እየተጠረገ ይሄድ የነበረውን አፈራቸውንም መታደግ ጀምሯል እና አህመድና የቀየው አርሶ አደሮችም ተመልሰው ወደ ተረጅነት ወደ ልመና ህይወት እንዳይገቡ ዋስትና ስለሆኑ በመርሃ ግብሩ የተከሏቸውን ችግኞች እንክብካቤ ላለፉት 5 ዓመታት ሳያጓድሉ ነው የቀጠሉት። ጅጅረመ ማቲ ኸኛ ከይዛፊ አናራኸ አረዳተናፍ ዱፈራኻኔ በራሴ ላይ ባገኘሁት ለውጥ የአረንጓዴ አሻራ ስራችን ዋስትና መሆኑን አረጋግጠናል። ስለዚህ ይህንን ለማስቀጠል የአፈርና ውሃ ጥበቃ ስራችንን እንዲሁም የአረንጓዴ አሻራ ዘመቻችንን አጠናክረን እንቀጥላለን። የተፈጥሮ ሀብቱን በአግባቡ ጠብቆ መንከባከብ አለመቻላችን ለዘመናት ዋጋ ሲያስከፍል እንደነበረ ታሪክ ምስክር ነው። ያ ክፉ ዘመን፣ ያ የድርቅና የረሃብ ዘመን ተመልሶ እንዳይመጣ ዋስትና የሚሆን ስራ በዚህ ትውልድ በኔ ትውልድ መሰራቱ እጅግ አኮርቶኛል። የአህመድ ባለቤት ዛሬ ጓዳዋ ሙሉ ነው። 3 ልጆቿንም ለመመገብ አትሳቀቅም። በአንድ ወቅት የራሱን የዕለት ጉርስ መሸፈን አቅቶት የነበረው ተረጂ ዛሬ ዘመድ አዝማድን የማስተዳደር አቅም ያለው አባወራ ሆኗል። በበልግ ወቅትና በቀጣዩ ዓመትም የበለጠ አምርቶ ከፍ ያለ ገቢ እንደሚያገኝ ተማምኗል። ሰማዩ ዝናቡን አይንሳ እንጂ ስጋት የለበትም። እርግጥ ነው የግብርና ምርት በከፍተኛ ሁኔታ እንዲያድግ እንደ አህመድ ያሉ በሚሊዮኖች የሚቆጠሩ አርሶ አደሮችንም ከተረጂነት ማላቀቅ የሚያስችል የግብርና ልማት ስራ ተሰርቷል። ነገር ግን ሀገሪቱ የሀገር ውስጥ ሰብአዊ ድጋፍ ፍላጎቷን የምታሟላው በውጭ ሀገራት እገዛም ጭምር ነው። ተረጂነት አሁንም ሀገራዊ መገለጫ መሆኑ አልተፋቀም። ፖለቲካዊ ጫናው እንዲቀጥል በር ከፍቷል። የሀገር ሁለንተናዊ ሉዓላዊነትም በብርቱ ፈተና ውስጥ ወድቋል። በአርበኞች ደምና አጥንት የተከበረው የኢትዮጵያ ሉዓላዊነት መጓደሉ የሀገሬ ኢትዮጵያ ስም በረሃብና በተረጂነት እየተነሳ ክብሯ ዝቅ ማለቱ እንደዚህ ትውልድ አባልነቴ ያስቆጨኛል። ቁጭቴ ከፍ እንዲል ያደረጉ ተቃርኖዎችን ደግሞ በበርካታ ስፍራዎች በተለይ ደግሞ በዚህ አካባቢ አስተውያለሁ። መሬቱ የተሸፈነው በሙሉ በተለምዶ የወያኔ አረም ወይም ደግሞ ፕሮሶፊስ የሚባለው የአረም አይነት ነው። መሬቱ በሙሉ በአረም ተሸፍኖ ማየት እጅግ የሚያስቆጭ ነገር ነው።
ነገር ግን መሬቱ ለም ነው። ባለሙያዎች እንደሚሉት ውሃ የታደለ መሬት ነው። ብዙ ብንሰራበት ትልቅ ልዩነት ሊያመጣ የሚችል እንደሆነ ለመገመት ቀላል ነው። ከ2013 ዓመተ ምህረት ወዲህ የለውጥ አመራሩ መሪር ቁጭት ውስጥ ገብቷል። መቆጨት ብቻ ሳይሆን የተረጂነትና ልመና ትርክትን ለመቀየር በእልህ ወደ ተግባር የገባበት ጊዜም ነው። የሀገሪቱ ለም መሬትና የውሃ ሀብት መባከኑ አብቅቶ ሀገሪቱን ከተረጂነት እንዲያላቅቅ መርሃ ግብሮች ተነድፈዋል። በጠቅላይ ሚኒስትር ዶክተር አብይ አህመድ እውን የሆነው የበጋ መስኖ ስንዴ ልማት መርሃ ግብር አንዱና ዋነኛው ነው። ረጅም ርቀት እንግዲህ በመኪናም ሆነ በእግር በበረሃማ የአየር ንብረት ውስጥ ተጉዣለሁ። በዚህ ፀሐዩ በገረረበት በበጋማ ወቅት እዚህ በረሃማ የአየር ንብረት ባለው አካባቢ እንደዚህ ይሄን የመሰለ የስንዴ ማሳ አግኝቻለሁ። በጣም የገረመኝ ነገር ነው። ይሄን የመሰለ ማሳ ለማግኘት እንዴት እንደተቻለ ለማየት ጓጉቻለሁ። فقول سديران فجأة يقالي أما تزنمو ما إمبيخو كمديتنا በመስኖ ስንዴ ማረስ የጀመርኩት 2013 ዓመተ ምህረት ነበር። መጀመሪያ መሬት ሊነጥቁኝ ነው ብዬ እምቢ ብዬ ነበር። ይቅርብን ካሉ ሰዎችም አንዱ ነበርኩ። የወረዳው አስተዳደርም ዘር አቅርበው እንድንዘራ በጥብቅ ነገሩን። እያቅማማው 2 ሄክታር ዘራው። በዚህ ዓመት ብቻ 60 ኩንታል አገኘው። ይህች ቀበሌ በኦሮሚያ ክልል ምዕራብ ሐረርጌ ዞን ቦርደዴ ወረዳ የምትገኘው አርጊቲ ቀበሌ ናት። ከጥቂት ዓመታት በፊት በአመዛኙ አርብቶ አደርና በሴፍቲኔት እየተደገፉ ከሚኖሩ ቀበሌዎች አንዷም ነበረች። ከ4 ዓመታት ወዲህ ግን በእርዳታ ይገባ የነበረው ስንዴ በማሳዎቿ ላይ ተንጣሎ መታየት ጀምሯል። በዚህ ክላስተር ውስጥ የተለያዩ ድጋፎች ይደረጉልናል። ምርጥ ዘርም ይቀርብልናል። ማዳበሪያም ይሰጠናል። የግብርና ባለሙያዎችም ሳይሰለቹን ዕለት በዕለት ይደግፉናል። በዚህም ተጠቃሚ ሆነናል። ደምሹና የአርጊቲ አርሶ አደሮች ካለፉት 4 ዓመታት ወዲህ በዚህ በቆላማ ወረዳ ለዚያውም በበጋ ወራት ስንዴን ለመዝራት የተማመኑበት የተፈጥሮ ሀብት አላቸው። ላጋ አርባ የሚሰኝ ወንዝ ተረጂነት ውርደት እንደሆነ ተረጂነት የሀገር ክብርን ዝቅ እንደሚያደርግ በጣም ተረድቶታል። ከዚህ ውስጥ ለመውጣት ደግሞ ክረምትና በጋ ማልማት መዝራት ይሄ እንደሆነ በጣም ገብቶታል። ሌሊትም ጠዋትም 11 ሰዓትም ብታያቸው አርሶ አደራችን ማሳው ላይ ነው የሚገኘው። ቁርአን የሚለው አላህ ምንድን ነው የሚለው? ተንቀሳቀሱ ይላል። ተንቀሳቅሶ መፈለግ፣ ተንቀሳቅሶ ሰርቶ መብላት፣ ይህንን ነው የሚያዘው። እኔ እሰጥሃለሁ ግን አንተ ጀምርና ስራ፣ እኔ በረከት እኔ አወርድልሃለሁ ነው የሚለው። ተቀምጦ የሚገኝ ነገር የለም ነው የሚለው። የሰው እጅ መጠበቅ እንደማያስፈልግ ነው። በቁርአንም በሄራችንም በአዱኛ ላይ የሚለምን ሰው፣ በአዱኛ ላይ የሰው እጅ የሚጠብቅ ሰው ሲነሳ እንኳን ፊቱ ስጋ የለውም ይላል። ስለዚህ አላስፈላጊ ነው በሁሉም በኩል።
ዛሬ በአርጊቲ ቀበሌ የበጋው ወራት የለማው የስንዴ ማሳ መታጨድ ጀምሯል። ካለፉት 4 ዓመታት ወዲህ በዓመት 2 እና 3 ጊዜ ማምረት የጀመረው ዳምሹም ከ2 ሄክታር መሬቱ አምና 42 ኩንታል ያገኘ ሲሆን ዘንድሮም የበለጠ እንደሚያገኝ ተማምኗል። ድፍን አፍሪካ እኮ የኢትዮጵያን ስንዴ እድገት አምኖ ተቀብሎ ኢትዮጵያ በስንዴ አምራች በአፍሪካ ከፍተኛውን ቦታ መያዟን አምኖ አብረን እንድንሰራና እንድናግዝ ጥያቄ ያቀርባል። ዋው ነጋሚ ገብቷል። አሚን አሚን። ከ4 ዓመታት ወዲህ ዳምሹ በእርዳታ ያውቀው የነበረውን ስንዴ ዛሬ ከማሳው ላይ ነው እያሳጨደ ያለው። ስንዴን የሚሰጠው ባዕድ ረጂ ሳይሆን የሀገሩ መሬት ሆኗል። አሁን የስንዴ ኢኒሼቲቭ ያለንበት ቀበሌ እነዚህ ቀበሌዎች ኦልሞስት 100% ማለት በምንችለው ህዝቦቿን ከሴፍቲኔት ወጥቷል። በአገር አቀፍ ደረጃ ከ4 ሚሊዮን ሄክታር የሚልቅ መሬት በበጋ መስኖ ስንዴ ልማት እየለማ ይገኛል። ይህም በመጪዎቹ ዓመታት ተስፋፍቶ እንደሚቀጥል አመላካች ነገሮች አሉ። አሁን ላይ ተረጂ የነበሩ አካባቢዎች የስንዴን ጥቅም እያወቁ በስፋት እያመረቱ ማስፋፋታቸውን ቀጥለዋል። አርብቶ አደሩም አርሶ አደሩ በፊት አይሆንም የሚለው ነበረበት። አንደኛ ስንዴ ከዘራን ደግሞ ለከብቶቻችን መኖ ወይም ቀራ እናጣለን የሚለው በብዛት ከብቶች ስለሚያለቡ ይሄ ስለሆነ እንዴት እንደሚጠቀሙበት አስተምረናቸው ከዚህ የሚቀረው ተረፈ ምርት ደግሞ ለምግብ ከብት እንደሚጠቀም እያስተማርናቸው ነው ያለውና ሌላው ደግሞ ይሄንን አይቶ ምርቱን ዘሩን ይሄን ሁኔታ በማይበት ሰዓት ቁጭት ተፈጥሮበታል። ይሄ ደግሞ ለሚቀጥለው ዓመት የማስፋት ስትራቴጂን የበለጠ ከዚህ ሄክታር እንደሚሰፋ የሚያነሳሳና ዝግጁ መሆናችንን የሚያሳይ ነው። እነሱ ላይ እንደዚህ አይነት ቁጭት ከመጣ ይህ ሰው ባለፉት 4 ዓመታት ገቢው በማደጉ ልጆቹን ያለ ስጋት እያስተማረ ማሳደግ 2 ቤቶችንም መስራት ችሏል። መጠነኛ ሱቆችንም ከፍቷል። ዳምሹ የዘንድሮ እቅዱም ተሳክቶለታል። ደስታውን ከጎረቤቶቹ ጋር ለመጋራት ታዲያ ኪሱም ሆነ ቤቱ ሙሉ ነው። የበጋ መስኖ ስንዴ ልማት መርሃ ግብር የአርጌቲ አርሶ አደሮች የመለወጥ መሻትን እውን አድርጓል። ደረቅ መሬታቸውን ላራሰው የለጋ አርባ ወንዝ ምስጋና ይግባውና ኢትዮጵያ ከፍተኛ የከርሰ ምድርና የገጸ ምድር ውሃ አላት። ያን ውሃ መጠቀም አለባት። ውሃ ሕይወት ነው። ውሃን መጠቀም የቻለ ሀገር ይለማል፣ አይራብም። ቆፍረንም አላግባብ የሚባክነውን ቆጥበንም መጠቀም ይኖርብናል። ከ10 በላይ ድንበር ተሻጋሪ ወንዞች ባለቤት በመሆኗ የውሃ ማማ በምትሰኘው ኢትዮጵያ ከ38 ሚሊዮን ሄክታር የሚልቅ መሬት ሊታረስ የሚችል ነው። ከፍተኛ የመስኖ ዕድልና ተስፋን አሟጦ የሚጠቀመው የበጋ መስኖ ስንዴ ልማት መርሃ ግብር የሀገሪቱ የግብርና ምርት በማሳደግ ረገድ እየተሳካለት ነው። ከተረጂነት የመላቀቂያ ቁልፍ መፍትሄ መሆኑንም በግልጽ አስመስክሯል። ለዘመናት መሬታቸው ጦም ያድር የነበረባቸው የኢኮኖሚ ምንጫቸውም አርብቶ አደር አካባቢዎች የስንዴ አምራች እየሆኑ ነው። አፋር ክልል ከነዚህ አንዱ ነው። የበጋ መስኖ ስንዴ ልማት
የሌማት ትሩፋትና አረንጓዴ አሻራ መርሃ ግብሮች ስኬት በግብርና ምርታማነት እድገት ብቻ የሚገለጽ አይደለም። የእርዳታ ተጠቃሚዎች መጠን ከፍ ያለባቸው አካባቢዎች ከተረጂነትና ጠባቂነት ስነ ልቦና እንዲላቀቁ እያደረገ ነው። ይህ የፓፓያ ማሳ በአፋር ክልል አሚባራ ወረዳ በማህበር በተደራጁ ወጣቶች የለማው በቅርቡ ነው። የግብርና ጽሕፈት ቤት ምክር ለአፋር ወጣቶች እድሎችን አመላከታቸው። በአረም ተሸፍኖ የቆየውን መሬታቸውን መንጥረውም በአካባቢው ያልተለመደ የፓፓያ እርሻ ልማት ጀመሩ። እንደ ዋዛ ሲያልፋቸው የነበረውን የአዋሽ ወንዝንም ለመስኖ አዋሉት። እዛ ብዙ መሬት አለ ነው 17 ሄክታር ላይ ችግኝ ተክለናል። በአባይ ብቻ ሙዝ ካዱ ወደ 20 ሄክታር ለመተከል ዝግጅት ላይ ነው። እኛ አካባቢ ብዙ መሬት አለ። ውሃም ሀዋሽ ወንዝ ነው ያለን። ውሃ ጣብ የለን። ብዙ ጊዜ ነው ውሃ እንደ ልብ ነው የምናገኘው። መሬቱም እኛ ጋር ጣጣ የለም። ብዙ ነው በቃ። እንደ ሀገር የተያዙ አቅጣጫዎች አሉ። እነኚህ በግሪን ሌጋሲ ወይም ደግሞ በአረንጓዴ አሻራ መርሃ ግብሮች በመነሳት የመጡ የቋሚ ተክሎች ስራዎች አሉ። ኩታ ገጠም ስራዎች ደግሞ በስፋት እየተተገበሩ ያለበት ሁኔታ ነው ያለው። ክልል አመራሮች ድረስ ታች ድረስ እየመጡ እየጎበኙን እያበረታቱን ያለንበት ሁኔታ ነው ያለው። በተረጂነት ነው የምንታወቀው። አርብቶ አደር ነን። ከአርብቶ አደር በተረፈ አንድ ከብት ሽጠህ ቀለብ ካልገዛ አርሰህ ማትበላበት ጊዜ ነበረ። አሁን አርሰህ የምትበላበት ጊዜ ላይ ደርሰናል ማለት ነው። ከገቢዩም በላይ እኔ ትልቅ ለውጥ አምጥቷል ብዬ የማስበው የአመለካከቱ ለውጥ ላይ ትልቅ እንትን አለ። በቃ ሁሉም ወጣት አሁን ይሄን እንችላለን መንፈስ አለ። እንደዛ ከሰራን እንለወጣለን ብለን ነው የምናስበው። አሁን ይሄን ያህል መሬት እያለን ይሄን ያህል ልጆች እያለን እርዳታ መጠበቁ በጣም ይሰማኛል። እርዳታ ይስር ነው እንዳይሰራ ነው በቃ። እንችላለን። ሁሌም የውጭ ተመጽዋጭ ነው። አረም የወረሰው መሬት ነበረ። በአመታት ውስጥ እንግዲህ ወደ ፓፓዬ እርሻ ተለውጧል። ተፈጥሮ እንግዲህ ከሰሩ የማትሰጠው ነገር የለም ማለት ነው። የአፋር ምድር ይሄን ይመሰክራል። እኚህ የአፋር ወጣቶች ከለመዱት የኑሮ ዘይቤ የተለየ አዲስ የሥራ ሕይወትና ምዕራፍ ላይ ናቸው። ጠባቂነትን ከሚያሰርጹ ትርክቶች ጋርም እየተለያዩ ወደ ህልማቸው እየገሰገሱ ነው። በተለያዩ ሪፖርቶችና ህትመቶች እንዳነበብኩት አሁን ያለውባት ሲምቢጣ በተረጂነት የምትታወቅ መልክዓ ምድሯም ጎስቋላ፣ ማህበረሰቡ ስንዴ እየተሰፈረለት ኑሮውን የሚገፋ ነበረ። እዚህ እየተመለከትኩት ያለሁት ግን ከዚያ ፍጹም በተቃራኒ ነው። ይሄ ቦታው ጎርፍ የሚተኝበት ቦታ ነበረ። እርዳታ የሚባል ነገር በየአመቱ በየጊዜው እርዳታ መንግስት እጅ ነው የሚጠበቀው። ከ5 ዓመታት በፊት እንደ ቀበሌዋ አርሶ አደሮች ሁሉ ይህ ወጣትም በእርዳታ ስንዴ ለመኖር ተገዶ ነበር። ሆኖም በበጋ ለማረስ ጋሬጣ ሆኖ የቆየውን የውሃ እጥረት የሚፈታ የከርሰ ምድር ውሃ ሀብት በአካባቢው እንዳለ የሲምቢጣ ማህበረሰብ ከግብርና ጽሕፈት ቤት ባለሙያዎች ሰማ። ለመጀመሪያ ጊዜ ሰዎች ለምን ትቆፍራላችሁ ሲሉኝ ውሃ ካገኘው አገኘው ካላገኘው ሽንት ቤት ይጠቀማታለሁ ብዬ ዝም ብዬ ቆፈርኩ።
እኔ ቆፍሬ 4 ሜትር ከ50 ከደረስኩ በኋላ ማምሻ አካባቢ ቆፍሬ ያው ጠዋቱን ሲያይ ውሃ ተከምሮበታል። ውሃ ተኝቶበት አየው። ውሃን በፓምፕ ስቦ ለማሳው የሚያሰራጭበት ሙያዊ ምክርና የግብአት ድጋፍም ተደረገለት። በሌማት ትሩፋትና በአረንጓዴ አሻራ ማዕቀፍ ስር ያሉ የአርሶ አደሩን ምርታማነት የሚያሻሽሉ መርሃ ግብሮች እየተደገፈ ላለፉት 6 ዓመታት በትጋት ስራውን ቀጥሏል። በጋሯይ አሁን ቡና አለ፣ ኋላ ደግሞ ሙዝ ተከናላል። ትንሽም ቢትሆን ተክላን በሷም ደግሞ ለውጥ አይተናል። አምና ደግሞ በዚህ ቦታ ጥቅል ጎመን ሰርቻለሁ። በሱም እስከ 180 150 ሺህ አካባቢ አግኝቻለሁ። ዘንድሮ ደግሞ እቺ ቦታ ለኔ አትበቃም ብላ ሌላ ጋም ሰርቻለሁ። አሁን ደግሞ የተሻለ ዘንድሮም ጥሩ ምርት አግኝተናል። እስከ 30 ኩንታል አግኝቻለሁ በቆሎ። ትዳር ሆኛለሁ። የ3 ልጆች አባት ነኝ። አልሐምዱሊላህ። በአገር አቀፍ ደረጃ መንግስትን ባስቀመጠው አቅጣጫ በአመት 2-3 ጊዜ ማምረት አለበት በሚል የወረዱ ስትራቴጂዎች አሉ። ቤተሰብ ፓኬጅ ላይ በክልሉ ፕሮጀክት የተለያዩ ፕሮጀክቶች ተቀርጸዋል። በተለይ ዶሮ ልማት ላይ፣ ጓሮ ልማት ላይ 30-40-30 የተባሉ ስራዎች ላይ በደንብ ተሰርቶ ከእርዳታ የማውጣት ስራ ሰርተናል። ውሃ በላዩ ቁጭ ብለን አላወቅንም ነበር ውሃውን ማለት ነው። ሰፊ መሬት መስራት የሚችል ውሃ ዝናብ ምንም አንጠብቅም። በዚህ ወጋ እንሰራለን። የስነ ልቦና ለውጥ፣ ትጋትና ጽናት ስር የሰደደ የተረጂነት ትርክትን ፍቆ አዲስ ታሪክ መጻፍ እንደሚያስችል ሕያው የሆነባት ሌላኛዋ ቀበሌ ናት። በማዕከላዊ ኢትዮጵያ ክልል ሀላባ ዞን ወረዲጆ ወረዳ የምትገኘው ሲምቢጣ ቀበሌ። ስራ መፍታት የለብንም። ሁሌ ስራ ብንሰራ ውጤታማ እንሆናለን ብዬ ነው የምገምተው። አልሐምዱሊላህ ድሮ አባታችን ይሄን ቢያዩ ምን አለበት ነው የሚለው። እኔ መጀመሪያ ያለውና አሁን ያለውን ሲያይ መለወጥ በጣም ይቻላል። ኢትዮጵያ አሁን ደሃ ሆነችው ምናልባት የአስተሳሰብ ደሃ ይሁን እንጂ ሌላ ማዕድንም የሚሰራ ነገር ብዙ ነገር አለ። የአመለካከት ደሃነት ግን አለው፣ ከኔም ጨምሮ አለው። በጠምባሮ ልዩ ወረዳ ርዕሰ ከተማ ሙዱ ላይ የሚኖረው ደስታ ጥገኛና ተረጂ አድርገው አንገቱን ሊያስደፉት የሚችሉ የህይወት ስንክሳሮች ላይ ድልን የተቀዳጀ ወጣት ነው። ሂደቱ ግን የዋዛ አልነበረም። በጊቤ 3 ግድብ አማካይነት የተፈጠረው ይህ ሐይቅ ለደስታና ወጣት የሥራ አጋሮቹ ከሥራ አጥነትና ጥገኝነት ነፃ ለመውጣት ተስፋ ያደረጉበት ስፍራ ነው። ደግሞ የተወሰነውን ለቤት የተወሰነውን ደግሞ በአካውንታቸው ላይ መጨመር አለባቸው። ባለፈው ነው እንደነገርኩት፣ እንደዚህ ማድረግ አለብን፣ እንደዚህ መሆን አለብን። በሌማት ትሩፋት መርሃ ግብር ትኩረት ከተደረገባቸው ዘርፎች አንዱ በሆነው የአሳ ማስገር ዘርፍ በህብረት ሥራ በመደራጀት እየተጉ ነው። የተሻለ ስራ ነው። ምክንያቱም እኮ ሌላ ሰው ተሻምቶ ስራውንም ደግሞ አዲስ ዋው ደግሞ ከተገደበ እስከ ዛሬ ድረስ ዋው ውስጥ ማንም ገብቶ አልሰራም። አሁን ለምሳሌ አንድ ኮንታል አሳ የሚወጣ ከሆነ እስከ 10 ሺህ ብር ነው። እዚህ ቦታ ላይ ይመጣሉ፣ የማይችሉት ገብቶ ደግሞ ስራውን ይሰራሉ፣ ሰርቶ ይለምዳሉ፣ ይጠቀማሉ። ተጠቅመው ደግሞ እናትና አባቱን ያግዛሉ። ማምሻውን የጣሏቸው መረቦች አሳ ይዘው እንደሆነ ለማረጋገጥ ዘውትር ሌሊት 11 ሰዓት ተነስቶ ስራ መጀመር ግድ ነው። ረጅም ርቀት በጉልበት መቅዘፍ የግድ የሚሉት ባህላዊ ጀልባዎችም ለአደጋ ይበልጥ የተጋለጡ ናቸው። ጉልበትንም ትዕግስትንም የሚፈትኑ ቢሆንም ታዲያ ወጣቶቹ ጽኑ ሆነው ዘልቀዋል። በጣም ከባዱ ስራ አሁን ለኛ
ይሄ ቦታ እንግዲህ ሲያው እንደሚታዩ በረሃ ነው። ይታማሉ ብዙ ጊዜ ልጆች። አንበሳ አለ፣ ጅብ አለ፣ ነብር አለ። በተለይ አንዳንድ ጊዜ የሚያስቸግረው ዋናው ነገር ምንድነው? እባብና ዘንዶ በጣም ያስቸግራል። ምክንያቱም ሲያስቸግር ያ ችግርን ሁሉ ተቋቁመ ነው እንጂ እስከ ዛሬ ያደረሰ ነው። በጣም ያስቸግራል። ሐይቁ ከሙዱላ ከተማ ከ25 ኪሎ ሜትር በላይ የራቀ በመሆኑና አመቺ መንገድን ባለመኖሩ እዚሁ በረሃ ላይ በመኖር የአሳ ማስገር ስራቸውን ማከናወን የግድ ይላቸዋል። ትጋታቸውና ጽናታቸው ቀና ብለው የሚጓዙ ተስፈኛ ወጣቶች አድርጓቸዋል። ወጣቶቹ የቤተሰብ ጥገኛ፣ የማህበረሰብ ዕዳ አልሆኑም። እንዲያውም ትጋታቸው በእድገት ተስፋ መንገድ ውስጥ አስገብቷቸዋል። ስራ አስፈላጊ ስለሆነ ነው። ራሳችንን ችለን እንኖራለን፣ ለሌላው ደግሞ ተስፋ እንሆናለን። የያዝነው ስራ ጠንክረ መስራት አለበት በማለት ሁላችን አንዱ ከአንዱ ጋር እየተደጋገፈን እስከ ዛሬ ድረስ ስራውን ሳንለቅ ሳንጥል እየደረሰ ነው። በዛ አንግል ነው እንጂ ስራው በጣም ከባድ ነው። አሁን በጀመርነው መንገድ ኢትዮጵያውያን ልባችን አንድ አድርገን 5 ዓመት ብንሰራ ኢትዮጵያን ኤድ ብለን የምንረዳበት ጊዜ ከፊታችን ቅርብ ነው። የመረዳት ታሪካችንን በመርዳት የምንቀይርበት ታሪካችን ቅርብ ነው። የደህንነት የልመና የታሪክ እጥፋት እየተከናወነ ነው። የታሪክ እጥፋት ደግሞ ጉልበት፣ ድካም፣ ፍትጊያ ይጠይቃል። እንዲሁ በከንቱ የታሪክ እጥፋት አይፈጠርም። ተከታታይ ልጆቼን በሴፍትኔት ተሳድጌ በሴፍትኔት ነው አስተምሬ በመንግስት እጅ ነበርኩ። ይሄ እርዳታ የሚባለው ይሄ ከሌ ይሰጠኛል ይሄ እንደዚህ የሚለው ነገር ነበር ያዘናጋል። መቀበል አንገት አስደፋል በጣም ስንፍና ወዴት ነው የሚወስደው? ወደ ልመና ነው የሚወስደው። ስንፍና ወዴት ነው የሚወስደው? ወደ ጥገኝነት ነው። በቃ እነዚህ ፈረንጆች ለኛ ይሄ ስንዴ የሚሰጡን ለኛ ብለው አይደለም፣ በእጃዙር ቅኝ ግዛት ለመግዛት ነው። እነሱ ይሄን ስንዴ ነገር በተን አድርገው ለምንድነው ለዶሮ የሆነ ነገር በትነ እንደፈለከ ታዛቸዋል አይደለ? እንደዛ ለማድረግ ነው እንጂ እውነት አስበው ምን ብለው አይደለም። ዋናው ትልቁ ቁልፍ ነገር የሰው አእምሮን መለወጥ ነው። ሰው ከተለወጠ የማይቻልና የማይሆን ነገር የለም። ቀስ በቀስ ባለሙያዎች ግብርና በጣም ክትትል እያደረጉ ከዚህ ከባለፈው ዓመት ጀምሮ የአካባቢያችን ገበሬዎች በሙሉ ባህር ዛፍ እያነሱ በሌሎች ሰብሎች እየተኩ ናቸው። የዚህ አካባቢ የምግብ ዋስትና በጣም እየተረጋገጠ ነው ያለው። ድሮ እንዲህ አልነበረ። ግን ለካ ይሄንን አላገኘሁትም ወይ ብዬ ተጸጽቻለሁ። የነበራቸው ሀብት አልተለወጠም። የተፈጥሮ ሀብት ጸጋቸው፣ መሬታቸውና ውሃቸው ያው ነው። ነገር ግን የሥራ ባህል ለውጥ፣ የአመለካከት ለውጥ፣ የእሳቤ ለውጥ በማድረጋቸው ከተረጂነት ተላቀው ትርፍ አምራች በመሆን ድህነትን ደና ሰንበት እያሉ ነው።
ዛሬ ላይ ሀገሬ ድሃና ተረጂ ብትሆንም የተፈጥሮ ሀብታም ስለመሆኗ ምስክሮቿ በርካታ ሆነው አግኝቻቸዋለሁ። በተስፋና እድሎች የተሞላች ሀገር እንዳለንም አረጋግጫለሁ። አሳውን ከመቀበል ይልቅ አሳ የማጥመድ ብልሃት ያወቁ ታታሪዎች ደግሞ ጸጋዋን ተጠቅመው የተስፋ መንገዳቸው ላይ ናቸው። በሀገር ታሪክ ጥፋቱም ከፊት ይታያሉ።